ከሰራተኛዋ ጋር ይሳሳማሉ። ሰላም ጤና ይስጥልኝ። በዛሬ ፊልማችን የምንመለከተው የእሱን ሚስት ለመቀማት ስትል ሰራተኛ ሆና እነሱ ቤት በመግባት ባሏንም በፍቅር በመጣል በመጨረሻም ጉር ሰርታው ሚስቱን ትቀማዋለች። እስከ መጨረሻው አብራችን ቆዩ። ሰብስክራይብ በማድረግ ይጀምሩ። ፊልማችንም ሲጀምር ሶስቱንም አንድ ላይ ያስመለክተናል። የእሱ ሚስት እግሯ ፓራላይዝ ስለሆነ በዊልቸር ነው የምትንቀሳቀሰው። ሰራተኛውም ደግሞ በጣም ቆንጆ ስለነበረች ሚስትየው በጣም ትቀናባቸዋለች። ከዛ ሰራተኛውና አባወራውም ሚስትየውን ሳያስቀይም እንዴት ይህን ኑሮ መቀጠል እንዳለባቸው የቤቱን ስርዓትና ደንብ መነጋገር ይጀምራሉ። ሰራተኛውም ደግ በመምሰል ለእሷ ጁስ አምጥታ ትሰጣታለች። ከዛ እሱም ውስጥ ላይ የሰራተኛውን ገላ ሲመለከት አላስችል ብሎት ትቶ ሄዳል። እሷም ወጣ ብላ ትመለከተውና ፈገግ ብላ ትመለሳለች። ነገሩ ዞሮ ዞሮ የእነሱ ስሜት መጋጋል የማይቀር ነገር ነው። አሁን ደግሞ ሰራተኛዋ የሚስትየው ነገር እያሸች እያነቃቃቻት ትገኛለች። ምንም እንኳን የባሏ ጸር ብትሆንም ለስራዋ ግን ታታሪ ነበረች። ሚስቱንም ምንም እንዳይጎልባት አድርጋ በየሄደችበት የተከተለቻት ትንከባከባታለች። ባሏም ከስራ ሲመጣ ቦርሳውን ተቀብላው በፈገግታ ትቀበለዋለች። እሱም ሚስቱን ዝቅ ብሎ በጣም እንደናፈቀችው እየነገራት ከዛ ግንባሯን ስሞ እየገፋት ወደ ቤት ይዟት ይገባል። ሰራተኛውም የቀጣዩን እቅድ እንቅስቃሴ ማሰብ ትጀምራለች። ለሶስት በአንድ ላይ ምግብ እየበሉም ሰራተኛውና እሱ ዝም ብሎ ሲነጋገሩ ሚስትየውም ለእሷ ትኩረት ስላልሰጣት በጣም እነሱን እያተኮረች እያየች ትናደዳለች። ከዛ ማንኪያውንም ወደ ሰራተኛ በመወርወር ንዴቷን ታሳያታለች። ባልም አረጋግቷት እየገፋት ይዟት ይወጣል። ሰራተኛዋም እቅድ ስለነበራት ምንም አልከፋትም ነበር። ሰራተኛዋም ብቻን ቁጭ ብላ እሱም ይመጣና አጠገቧ በመቀመጥ ትንሽ ንግግሮች እንደተነጋገሩ ያልሆነ ስሜት ውስጥ ገብተው እዛው መለጣለጥ ይጀምራሉ። ሚስትም እዚህ ብቻን ቁጭ ብላ ነበርና ባልም ያቺን ካስደሰተ በኋላ ወደ እሷ ይመጣና ሚስቱንም ለማስደሰት አጠገቧ ይቀመጣል። እሷም እጁን ይዛ ይሳሳማሉ። ከዛም ሌሊት ላይ እሱ ወጥቶ እየዞረ ያቺም ሰራተኛ ከሻወር ወጥታ እንዲደግማት ትጠይቋለች። እሱም እዛው ይስማታል።
እሱም ማታ ላይ እያጠና እሷም ወተት ይዛለት ትመጣና ትሰጠዋለች። ያልሆነ አለባበስ ለብሳ ስለነበረ እሱም ወተቱን ያስቀምጦና ወደ እሷ ዞሮ መሳሳም ይጀምራሉ። ጠዋት ላይ ወደ ስራ እየሄደ ሚስቱንም እየተሰናበታት ነበር። ከዛ ሰራተኛም ትመጣና እሱን ነክታው ለሱ ጁስ ትሰጠዋለች። ጁሱን ከጠጣ በኋላም ወደ ስራው ይሄዳል። ሰራተኛውም እሱን ተከትላ አብራው ስትሄድ ሚስትየውም እነሱን ተከትላ ትመጣና ከዊልቸሩ ላይ ስትወርቅ እነሱ እየተሳሳሙ ነበር። ሚስቱም ትንሽ ታማበት ስለነበረ አዝኖ ተክዞ ቁጭ ብሎ ሰራተኛውም ጁስ ታመጣለትና ታረጋጋዋለች። ጁሱንም ከእጁ ተቀብለው አሁንም እንደተለመደው ስሜት ውስጥ እሱን ለመክተት ትሞክራለች። ነገር ግን እሱ ሚስቱ ታማበት ስሜቱ አልመጣም ብሎት ልቀቅኝ ይላታል። እሷም አንዴ ስለለመደች አልቶም ብላ እየሳመችው ይዛው ትወድቃለች። ሚስትየውም ዊልቸሯን እየገፋች ስትመጣ ሰራተኛዋን ስታይ ፊቷን አዙራ ትሄዳለች። ሰራተኛም ወዲያው ምግብ ይዛ ትመጣላትና እንድትጎርስ ትነግራታለች። እሷም አልቀበልም በማለት ዝም ትላለች። ከዛ ፎቶ አውጥታ ትሰጣታለች። ወደ ዋናው ቁም ነገሩ ትገባለች። ሚስትየውም እስካሁን አላስታወሰችም እንጂ ሚስቱና እሷ ድሮ ፍቅረኛሞች ነበሩ። እሷን ለመውሰድ ነበር በድጋሚ ሰራተኛ መስላ እነሱ ቤት የገባችው። ይሄ የድሮ ትዝታቸው ሲሆን በድንገት በትንሽ ነገር ተቀያይመው ነበር የተለያዩት። ሰራተኛዋም ከባሏ ለመቀማት ስትል እሱን በጁስ እየመረዘች እያጠጣችው ልቡን እያደከመች ልትገለው ነበር። እሱም ልቡን አፍኖት እየሄደ በድንገት ይወድቃል። አሁን ላይ ያሰበችው እቅዷ ሁሉ እየተሳካ ይመስላል። ከሚስትየው ጋርም እየተነጋገሩ ነበረ እና ይሄን ሁሉ ነገር ለሷ የተከፈለላት መስዋዕት ነበር። ባሏም በድንገት ይመጣል። ያን ጁስ አሁንም የተመረዘውን አምጥታ ትሰጠዋለች። እሱም መጠጣቱን ይቀጥላል። ሚስቱም ልታስጠነቅቀው ብትሞክር ባሏም ከቅናት የዘለለ ውጭ ሌላ ምንም ቁም ነገር እንደሌለ ሚስቱን ባለማመን ትቷት ይሄዳል። ሚስቱ ግን ልታስጠነቅቀው እየሞከረች ነበር። በጣም ማዝና ማልቀስ ትጀምራለች። ሰራተኛዋም አሁን ሁሉም ነገር አብቅቷል አቁሚ ትላታለች። ባልም ልቡን አሞት እዛው በቆመበት ይወድቃል። አሁን አብቅቷል የኔ ፍቅር ብላት እሷንም ለመውሰድ ትዘጋጃለች። ባልም በመጨረሻም ሕይወቱ በዛው ታልፋለች። እሷም የድሮ ፍቅረኛዋን በማስመለስ እየገፋቻት ይዛት ትሄዳለች። ፊልማችንም በዚሁ ይጠናቀቃል። ፊልሙን አጠር አድርጌ ስላቀረብኩላችሁ ምናልባት ሙሉ ፊልሙን ማየት ከፈለጋችሁ ኮመንት ላይ አሳውቁኝ።